መወደድ እንደ ዶፍ ዝናብ የወረደለት ተመልካቹ እንደ ጉድ የበዛው አባይ ቲቪ ላይላዩን ተውቦ በውስጡ የያዘው ሌላ ነው። ጣቢያው ከፍተኛ መጠን ያለው ገንዘብ የሚከፈላቸው አርቲስቶች መጫወቻና መፈንጫ ሜዳው ነው። የተመልካች ክብር አፈር ገብቷል። ባያሳፍር እንኳን የማያፍራራው አለማወቅ እየተሽሞነሞነ ነው። ሞኝሳቆች ክፉኛ በዝተዋል። በዚህ መሰናዷችን እርባና ቢስ ፕሮግራሞችንና የሚከፈላቸውን የገንዘብ መጠን ይዘንላችሁ መጥተናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። በቅርብ ጊዜ የመጡ ተወዳጅነትን እንደ ክብር ካባ የደረበው አባይ ቴሌቪዥን ማን አለብኝ እንደፈለግኩ ምነሸነሻለሁ ያለውንና ከ10 ዓመታት በላይ ዝናውንና ክብሩን አስቀጥሎ የመጣውን የኢቢኤስ ቴሌቪዥንን በመገዳደር አስደንጋጭ የሆነ ሂደትን በመሄድ ላይ ይገኝ ነበር። የሁለቱ ቴሌቪዥን ጣቢያ ፍክክር ለአቅራቢዎች ተመችቶ በገንዘብ ያንበሸብሿቸዋል። የአንዱን ፕሮግራም አንዱ መውሰድም ሆነ አቅራቢዎችን ማስኮብለል ተያይዘውታል። ሁለቱ ሚዲያዎች አርቲስቶችን መሰብሰብ ተቀዳሚ ምርጫቸው ሲሆን የሰበሰቧቸው አርቲስቶች ሙያውን ይመጥናሉ ወይ ብሎ መጠየቅ ግን የማይታሰብ ሀቅ መሆኑ በሚሰሯቸው ስራዎች ለመረዳት እምብዛም አስቸጋሪ አይሆንም። የኢቢኤስ አቅራቢዎችን ለሌላ ቀጠሮ እንተዋቸውና አባይ ቴሌቪዥን ሰክስጎ መጫወቻ ያደረጋቸውን አርቲስቶች እንመልከት። አርቲስት ዳዊት አባተ ማን ይቀነስ የተሰኘውን ፕሮግራም ይመራል። እኔ ግን ማን ይቀነስ ካላችሁኝ አርቲስቱ ዴቪ ይቀነስ እላለሁ። ለምን አለማወቅ አደባባይ ላይ ስትሽሞነሞን አንገት የሚያስደፋ የእውቀት እጥረት በሳቅ ስታጀብ ከምናይ አርቲስቱ ይቀነስና አንድ ጋዜጠኛ ይጨመር እንላለን። አርቲስቱ የሚመራው የጠቅላላ እውቀት ጥያቄና መልስ ፕሮግራም ነው። በርካታ ሰዎችም ተጋብዘው ያለማወቃቸውንና ባለማወቃቸው ያለማፈራቸውን ጥግ ተመልክተንበታል። አንገቱ ተቆርጦ ለቀናት የማይሞት ነፍሳት ምንድን ነው? ድመት እየተመለከትንም እንገኛለን። ብቻ ምን አለፋችሁ የቴሌቪዥን ጣቢያው የአርቲስቶች መለማመጃ ነው። ለመረዳት የሚቸግረው ግን አርቲስቶች የግድ ሁሉንም ነገር መሆን አለባቸው ወይ ትወናቸውን ይጠቀሙበታል በሚል ተስፋ ይመስል ሁሉን ካላቦካካን አሉሳ ያሰኛል። የትወና ችሎታቸውን ይጠቀሙ በሚል ሳቤ ከሄድንም ከዚህ በተሻለ ሊወጡት በተገባ ነበር። ፕሮግራሙ አንድ ፕሮግራም ያስናፍቀናል። በጋዜጠኛ ደረጃ ኃይሌ ይቀርብ የነበረውን የኢቲቪውን ጠቅላላ እውቀት ሐሙስ ማታ የሚሸመት እውቀት ነበር። ጋዜጠኛው ነፍስ የሚዘራበት ፕሮግራም ላይ የሚቀርቡት እንግዶች የተመልካችን ክብርና የራሳቸውን ዋጋ ጠንቅቀው ያውቁ ነበር። አለማወቃቸው ኩራት በመሰለ አለማፈር የታጀበም አልነበረም። የፕሮግራሙ መግቢያ የነበረው የክላሲካል ሙዚቃ ሳይቀር የብዙዎች ጆሮ ላይ እየቀረ ነው። እንደው ያኔም ስህተቶችን አይተን ረስታን ይሆናል እንጂ አይጠፋም ቢባል እንኳን በዚህ ልክ ማግኘት ከባድ ነው። ጎሽ ለልጇ ስትል የሚልን አባባል ሙሉ ተብሎ እሾህ ወጋት የሚል ምላሽ አልነበረውም። አንተን በሾህ መግረፍ ነበር ባዩ አርቲስትም ከጋዜጠኝነት ጋር የተኳረፈ ብዙ አይነት ግብረ መልሶችን ሲሰጥ በልበ ሙሉነት ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የመጀመሪያ ስማቸው ማን ነው የሚል ጥያቄ በልበ ሙሉነት መሌ የሚል ኢትዮጵያዊም አለ። በኦርቶዶክስ ተዋህዶ ትምህርት የመጀመሪያ ደረጃ ዲያቆን ካል በእስልምና ምን እንላለን ተብሎ ቄስ የሚል ሰውም ቀርቧል። በአንድ ታዋቂ ንግግሩ የማይታወቀው አፍሪካዊ መሪ ማን ነው ሲባል ዶናልድ ትራምፕ ብሎ መመለስ የማያሳፍረው ጫጩት የማን ልጅ ናት ተብሎ የእንቁላል የሚል ዘሩ እየተመናመነ ያለ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ዘንዶ የመሰላት አገልግል የሚባል ከቀይ የሚሰራ ባህላዊ ጠላ መጠጫ ቁስ የሚያቅ ከቤቱ የማትጠፈው ድመት አንገቷ ተቆርጦ ውላ ስታድር ያየ ይመስል አንገቷ ተቆርጦ ለቀናት የሚቆይ እንስሳ ሲባል ስሟን የሚያነሳ ደፋር አላዋቂ ሞልቶ የተትረፈረፈበት ሾው ነው። ብቻ ሁሉንም ሆዲፍ ጀው ያሰኛል። እናም በእነዚህ ኮተቶች የተሞላው የጠቅላላ እውቀት አላዋቂዎችን ፕሮግራም የሚመራው አርቲስት ዳዊት ከ220 ሺህ ብር በላይ በአባይ ቴሌቪዥን ያገኛል። ታዲያ ይፈንጭብን እንጂም ያሰኛል። ሌላኛዋ ሰከላ ሾው አቅራቢዋ ትዕግስት ግርማ በተለያዩ ፊልሞች ላይ የምናውቃት ተወዳጅ አርቲስት ናት። የሷ ሰከላ ቲክቶክ እና ቲክቶከሮችን ከልቡ ያደንቃል። ያለኛ ማን አላቸው በሚል ዘዴ ቆመላቸውም ይመስላል። ከተጠሩት እንግዶችም አብዛኞቹ ቲክቶከሮች ናቸው ቢባል ማጋነን ነው አይሉ ነገር ሚስጥሩ ያደባባይ ነው። ታዲያ ትዕግስት ግርማ አንዳንዴ ወዝወዝ አንዳንዴ ረጋ ሲላት ደግሞ ሰይፉ ፋንታውን በሴቷ በምትሆንበት ሰከላ ሾው 180 ሺህ ብር ያህል ወራዊ ገቢ ታገኝበታለች። ቲጂ በማይረቡት እንግዶቿ ይህን ያህል ካገኘች ምን ይሁን ብላ ደህና ሰው እንግዳ ለማድረግ ትሞክራለች። አብዛኛው የቲቪ ፕሮግራም ከእንግዳ ይጸዳል። ምክንያቱ ደግሞ በርካታ ፕሮግራሞቹ ጨዋታ ናቸውና ነው። ግድ የለም ጨዋታው የሚድራ ወሬው የሚሟሟቅ ብቻ ግን አብዛኞቹ ፕሮግራሞቻቸው ላይ የሚቀርቡ እንግዶች በፍጹም ለጣቢያው የሚመጥኑ አይደሉም። ችግሩም እሱ ነው። ትዕግስት ግርማ ምንም እንኳን ጋዜጠኝነት የተማረች በሙያው ለረጅም ጊዜ የቆየች ጋዜጠኛ ናት ባይባል እንኳን ሰከላ ሾው ላይ ከየዘርፉ የመጡ ትልልቅ ሰዎች ቀርበው የሰመረ ቆይታ ስታደርግ መታየቱ አይካድም። ሌላው የማይካደው ነገር እንግዶች ሲመርጡ ብቸኛውና ዋነኛው መስፈርት ምን ያህል ሰው ያያቸዋል ነው። ታዲያ ሰከላ 2 እስከሚባል ድረስ የሚናገሩትን ለይተው የማያውቁና ይህንን ሰሩ የማይባሉ አንዳች ቁም ነገር የሌላቸውን ቲክቶከሮች ጋብዛ ሙያዊ ስነ ምግባር የጎደለው አቀራረብ ስታቀርብ ታይቷል። አንድ ጋዜጠኛ የሚያቀርበውን እንግዳ ሲመርጥ ቁጭ ብሎ ለሚመለከተው ተመልካች ኃላፊነት መውሰድና ማክበር ግዴታው ነው።
ታዲያ ይህንን ደጋግማ የምትጥሰው ቲጂ ሰከላ ቲክቶክ ላይ ያሉትን ያልበሰሉትንና ምንም ያልሰሩ ልጆችን ይዛ ስትመጣ ፕሮግራሙ ሰከላ አሩን በላ ይሆናል ተብሎለታል። ባመጣቻቸው ቲክቶከሮችና በነበረው አቀራረብ ብዙ ትችቶችን አስተናግዳለች። አስተያየታቸውን ከሰጡት መካከልም ዘሪሁን ተዝናኑ ቲክቶከሮች ፕሮግራሙን አፈር ክድሜ አብልተውት ወጥተዋል ሲል ጽፏል። በመጀመሪያ ቲጂ ለተመልካች ጀርባ ሰጥቶ መቀመጥ ነውር ነው። ለተመልካቾች ጀርባ ሰጥተሽ እነዚህን ቂጣቸውን ያልጠረጉ ቲክቶከሮች ጋብዘሽ የወረደ ጥያቄ እያቀረቡ ትልቅ ጣቢያ ላይ እቃቃ መጫወት በጣም ያሳፍራል ሲል ያሰፈረውን ሐሳብ እውነት ነው ስንል እንጋራለን። ትዕግስት ግርማ ምንም እንኳን ጋዜጠኛ ባትሆንም ለተመልካች ጀርባ መስጠት ትልቅ ስህተት ከሆነበት ሙያ እንደመምጣቷ የማይረባ አይነት ስህተትን ሰርታለች። ሌላኛው ትልቅ ስህተት ሲነሳ የነበረው ሰነፍ ጥያቄዎቿ ናቸው። እንግዳ ተብለው ከቀረቡት ሰዎች አንጻር እንደፈለገች ማድረግ ትችላለች። በየቤቱ ከተቀመጠው ተመልካችና በቴሌቪዥን ጣቢያ አንጻር ግን በብዙ ያነሰና ኃላፊነት የጎደለው ነው። ከቲክቶከሩ ገሌና ከቲክቶከሩ ገሌ በዘፋኝነት ማን ይበልጣል፣ ከገሊትና ከገሌ የማን ቲክቶክ አካውንት ይዘጋና የመሳሰሉት ጥያቄዎች ሲንሸራሸሩበት በነበረው ሾው ላይ የነገሌን የክብር ጉዳይ ነገር ያለው አልነበረም። በእርግጥም በትዕግስት አይፈረድም። ከያዘቻቸው እንግዶች አንጻር ልትጠይቅ የምትችለው ነገር ምን አለ? ከሰሩት ስራ ትጠይቅ፣ አሊያም ከህይወት ልምዳቸው አትጠይቅ። ሰዎቹ እነማን ናቸውና የትኛው ልምድና ተሞክሮስ እንዲያጋሩ ይጠየቃሉ? ስራቸውንስ የቱንስ ይናገራሉ? በዱቄት መጫወት ነው። በእርግጥ በሚያሳዝን ሁኔታ ከሷ አላመለጥንም። እናም ዘሪሁን ተዝናኑ ትችቱን ጠቅለል ሲያደርገው አርቲስት ቲጂ እባክሽ ወጣት ቲክቶከሮችን እየጋበሽ የቲቪ ጣቢያውን አታግማሙ። የተመልካቾችም ክብር ይኖርሽ። በቦታው ለነበሩ ተመልካቾችም ጀርባ ይሰጥ። መቼም ለተመልካች ጀርባ እንደማይሰጥ ተዋናይ ስለሆንሽ በደንብ ታውቂዋለሽ ይላታል። ታዲያ ቲቪው በዚህ ልክ የመጨመላለቁ ነገር ምንድነው? ምናልባትም ትኩረቱ ወዳጅ ማግኘትና ተመልካች ማካበት ስለሆነ ኃላፊነት በጎደለው መልኩ ተመልካቹ የሚፈልገውን ለማቅረብ ባደረገው ፈረስ ግልቢያ ጉዞ ድጓሙ ሳይበጠስ አይቀርም። ሌሎችም የአባይ ቴሌቪዥን ገባር ፕሮግራሞችን ስንመለከት ዋሻው እንዴም ኮሜዲ ከሚባለው የአርቱ ዘርፍ አሉ የተባሉ አርቲስቶችን ሰብስቦ አግበስብሶ የተጀመረ ነው። ቀልዱ ሁሉ ጅልጅል ብሎ የሚያስቅ ባይጠፋ እንኳን እንደው ካንጀት እንዳልሆነ ክፉኛ ከተለጠጠ የተመልካች ጉንጭ መረዳት ይቻላል። በሌላ ፕሮግራም ፈትሸው ዘንድም ቀጥረን እናልፋለን። ከአርቲስቶቹ ጎርፍ መካከል ሌላኛው በቅርብ የተቀላቀለው አርቲስት ይገረም ደጀኔ 170 ሺህ ብር ያህል ክፍያ እንደሚከፈለው እናውቃለን። የሱ ፕሮግራም ደግሞ ምን ያሳይ እንደሆነም እናያለን። እናም በብዙ የገነነው አባይ ቲቪ በብዙ ሳቆችና ቀልዶች ምክንያት ያገኘው ተወዳጅነትና ከፍታ ዳልጦት እንዳይጥለው ቆም ብሎ ቤቱን መፈተሽ ያሻል እንላለን። በሌላ በኩል የማይካዱ እውነታዎችም አሉት። ጣቢያው ተወዳጅ ጋዜጠኞችን ጠቅልሎ ከመውሰድ ጀምሮ በሌሎች የቴሌቪዥን ጣቢያዎች የተዘነጉና በህዝቡ ዘንድ ትልቅ ትርጉም የሚሰጣቸውን ክዋኔዎች በመከወን ደረጃውን ከፍ አድርጎታል። የቅርብ ጊዜ ትውስታችን የሆነው የጋዜጠኛ መቅደስ ደበሳይ ጉዳይ አንዱ ነው። እሷ አርቲስት አይደለችም፣ ጋዜጠኛ ናት። ለዛም ነው ኢቢኤስ ድንገት ለቀቅ ሲያደርጋት እንደ ጭልፊት ታፍሶ ይወሰዳል። ያውም ኢቢኤስ ሲከፍላት ከነበረው በላይ እሷ እንደተናገረችው ከሆነ በርካታ ጥቅማ ጥቅሞችን አካቶላታል። ቲቪው በአበባ የተቀበላት መቅዲ በከፍተኛ ተከፋይነት ግንባር ቀደሙን አቀጥላለች። ከፍተኛ መጠን የሚከፈላት መቅዲ ከአርቲስትነት ባሻገር ጤነኛ ጋዜጠኛ የመሆኗም ነገር እንደ ቀልድ እንደማያየው ማሳያ ነው። የቅርብ ጊዜ ትዝታ ከሆኑት ሌሎች ክዋኔዎች መካከል በጎፋ በደረሰው የመሬት መንሸራተት አደጋ በርካታ ወገኖች መሞታቸውን ተከትሎ ከሐምሌ 20 እስከ 22 ለ3 ቀናት የታወጀውን ብሔራዊ ሐዘንን ሁሉንም ፕሮግራሞች አጥፍቶ ከወገኖቹ ጎን መቆሙን በተግባር ያስመሰከረና ብሔራዊ የሐዘን ቀን አዋጅን ያከበረ ብቸኛው የቴሌቪዥን ጣቢያ አባይ ቴሌቪዥን ነበር። ታዲያ ከብርታት ያልጎደለውና ከመልካም ስራ ያልጠፋው ጣቢያው ውስጡን ሳስቷልና ነዳጁን ቀነስ፣ ሙዚቃውን ጨምር እንዳለችው ልጅዋ ለመወደድ የሚሄድበትን ፍጥነት ቀነስ አድርጎ ድጓሙን ቢዘውና ውስጡን ቢፈትሽ እንላለን። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።